እውነት ትመነመናለች እንጂ አትበጠስም ይላል የሀገሬ ሰው ሲተርት። እውነት ነው። ይህ አባባል በጣም ትክክል ነው። እውነት ይመነምናል እንጂ አይበጠስም። ጫፍ ላይ ገደል ጫፍ ላይ ይደርሳል እንጂ አይወድቅም። እውነት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሀገሬ ልጆች እንዲሁም የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም ሀሳብና አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ይህንን ቪዲዮ እስከ መጨረሻው ድረስ አዳምጡት። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ስለነ አብርሽና ስለነ ሩታ ነው። አብርሽና ሩታ እንግዲህ እንደምታውቋቸው ከዚህ በፊት ፍቅረኛሞች ነበሩ። አሁን ደግሞ ትዳር መስርተው በትዳር ዓለም ላይ እየኖርን ነው ብለው ለኦዲየንስ እንዲሁም ለተመልካች አሳውቀዋልኝ። ሰርጋቸውንም አሳይተውናል። ነገር ግን ብጥብጣቸው እስካሁን ድረስ አላቆምም። እንደ በፊቱ ነው። እስካሁን ድረስ ያው በፊት ማለት ነው እስከሚጋቡ ድረስ ነው፣ ቀለበት እስከሚያስሩ ድረስ ነው የሚጨቃጨቁት፣ እንደዚህ የሚሆኑት ምናምን እያልን ነበር። ነገር ግን ተጋብተውም ጭራሽ እሷም እርጉዝ ሆና በቃ ሌላ ጣጣ ውስጥ ገብተው እየተናኮሩ እየተጣሉ ነው። በተለይ አብርሽ በጣም ጸባዩ ተቀይሯል። የምሬ ነው የምላችሁ። እኔ ወንዶች ካስረገዙ በኋላ እርግዝና ከመጣ በኋላ ለምን እንደሆነ አላውቅም፣ በጣም ቄሬሬሬ ነው የሚሉትና የምር የትናንትናው ቪዲዮ በጣም ነው ያሳዘነችኝ። ሩታ ጭራሽ እሱ ትልሽ ስልክሽ ብሎ ምናምን ወሮሮባት ምናምን ሲሄድ የመጨረሻ በቃ እና እሷ ከአንድ አይሉ ሁለት ፍቅረኛ ይዞ ታግሳ ብዙ ትዕግስት አድርጋ ብዙ ውጣ ውረዶችን አሳልፋ ከሱ ጋር አብራ እየኖረች ነው። ነገር ግን እውነቴን ነው የምላችሁ የተነካካ እንጀራ እጅ ይላል ነው የሚባል። የተነካካ ነገር ድሮም በቃ ከባድ ነው የሚሆነው። ጋይስ እንግዲህ እንደምታውቁት አብርሽ ከፍቅር ጋራም ወዳጅ ነበር፣ ፍቅረኛሞች ነበሩ። ከፍቅር በፊት ነው፣ ከፍቅር በኋላም ደግሞ ሌላ ደግሞ እንደዚህ አለችው ደግሞ እና እንግዲህ ከዚህ ቀውጢ መሀል ነው ሩታዬ ገብታ የምትሰቃይ ማለት ነው። ግን ከባድ ነው። እውነቴን ነው የምላችሁ የሆነ የተነካካ ምግብ እጅ ማለቱ አይቀርምና ከዚህ በፊት ሩታ አንቺ ጥፋተኛ ነሽ፣ በቃ አጥፍተሻል፣ የማይሆን ውስጥ ነው የገባሽው። እኔ አንዳንዴ ፕራንክ ነው እንደ እነዚህ ሰዎች የሚያደርጉትም ብዬ ማስባለሁ። በቃ ሙሉ ለሙሉ የእነሱ ህይወት ውሸትም መስሎም ይታየኛል። ምክንያቱም አሁን ባለትዳር ነን ብለዋል። እንግዲህ ባለትዳር ናቸው። እኔ ባይዘው የዩቲዩበሮችን አላምናቸውም። በሚዲያ ላይ ተጋባን የሚሉትንም በሙሉ ተጋብተዋል ብዬ በቃ ምንም አላምንም። ተፋተናን የሚሉትንም ደግሞ እንደተፋቱ አላምንም። ነገር ግን እስኪ እውነት ነው እንበለው፣ የእነዚህን ሰዎች ጋብቻ እውነት ነው እንበለው። ከተጋቡ በኋላ እንዴት ነው እስኪ ድራማስ ቢሆን በትዳር ላይ ሰው ያሟርታል እንዴ? በትዳራቸው ላይ እንደዚህ ያሟርታሉ? ጥሩ ይሆናል ወይ? በቃ እንዲህን ስናይ ሁሉ ነገር ውሸት መስሎ ይታየናል። እርግዝናውም ውሸት ነው፣ የተጋቡትም ውሸት ነው። እንዴት እንመን? እሺ በቃ እንዴት እንመን? እኛ ሁልጊዜ እናንተ ተፋቱ፣ ተታረቁ፣ ተጋቡ ሁሌ ስለዚህ ነው የሚሰሩት ድራማ። በቃ እኔ ካየዋቸው ጀምሮ በቃ ምንድነው ተፋታን፣ ተለያየን፣ አብርሽ ከድሮ ፍቅረኛ ጋር ሄደ መጣ፣ ከሩታ ጋር ይቅርታ ተጠያየቀ፣ እንደገና ታረቁ ምናምን ነው በቃ። ሌላ ምንም ለህዝብ እንኳን የሆነ ተጨባጭ የሆነ አስተማሪ የሆነ ነገር እንኳን አታመጡም። የሚጨበጥና የሚያስተምር ነገር በቃ አንዳንዴ ፈታ የሚያደርግ ነገርም እኮ ይመጣል። ሁሌ ስለመፋታት ስለመፋቀር መፋቀሩ እሺ ችግር የለውም ጥሩ ነው እንበለው። መቼም የሆነ ትምህርት አዘልም ይኖረዋል። እሺ መጣላቱስ መፋታቱስ ደግሞ ትንሽ ቆይተው በአንድ ሳምንት ውስጥ ደግሞ ታረቅና ይላሉ። ከዛ ደግሞ ዙሮውን እንግዲህ አጠብቁ ትንሽ ቆይተው ፍቅር ጋር ሄደ ይባላል። ደግሞ በይዘዋይ እንግዲህ ምንም ማድረግ አይቻል፣ ጊዜው ነው። ሰው እንደዚህ ካልሆነለት እይታ ሊኖረው አይችልም። እይታ ሊኖረውም ስለማይችል ማለት ነውና እኔ ግን ለምን እንደሆነ አላውቅም። አንዳንዴ ድራማ መሆኑን እያወቅኩ ማዝነው ነገርስ በተለይ
ሴቶች ሲጎዱ ምናምን ሳይ የሆነ በቃ እውነቴን ነው የምላችሁ እናደዳለሁ፣ በሳጫለሁ። ድራማ መሆኑን እያወቅኩ ነው። እነሱ እኮ ስራ ነው የሚሰሩት፣ ስራ እየሰሩ ነው። ነገር ግን አሁን ሩታ ሰሞኑን በተፈጠረው ነገር አሳዝናኛለች። አንደኛ እርጉዝ ነች፣ ደስታዋን ሳትጨርስ የእርግዝና ደስታዋን የጋብቻ በቅርቡ ነው እንግዲህ ሰርግ ወር እንኳን ሞልቷቸዋል። ሰርጋቸው ካለቀ የሰርጉ ደስታ የእርግዝናው ደስታ ይህን ሳትጨርስ አሁን መልሶ ደግሞ ሌላ ኬዝ ውስጥ ሲገባ አብርሽ በጣም ነው የሚያናድደው። እንደ አንድ ሴት ልጅ ከሷ ቦታ ሁናችሁ ብታዩት ያናድዳል። ያን ሁሉ ውጣ ውረድ የምታዩት የአብርሽ ታሪክ በጣም ሁለት ሴቶች ነው ወዶ የነበረ። ሁለታቸውም የሱን ህይወት መስቀልቀል አድርገውበት ጥለውት ሆስፒታል ለሆስፒታል ሲል ነው እንግዲህ ሩታ መጥታ የሱን ህይወት ከፈጣሪ በታች ልታቃናለት እና አብሮ ከጎኑ ሆና አይዞውና የተሰበረ ልቡን ያከመችው ማለት ነው። በጣም ጀግና ሴት፣ ጠንካራ፣ ብዙ ውጣ ውረዶችን አሳልፋ ማለት ነው ከዚህ ድረስ ያደረሰችው አብረው። እርግጥ እሷም ቢሆን ጥሩ ላይ ናች። ቢፋቱም እንኳን አይበለው እንጂ የሆነ ችግር ቢደርስ በሁለታቸው መለያየትም እንኳን ቢመጣ አብርሽ ደግሞ በጣም ጠቅሟታል። ለምን? በሱ ምክንያት እንድትታወቅ እንድትታይም ሆናለች፣ ታዋቂ ሆናለች። በሱ ሚዲያ ነው በእርግጥ የመጣችው፣ በሱ ሚዲያም ነው ልትታይ የቻለችው፣ ልትታወቅ የቻለችው። ያኔ አንዳንድ ሰዎች በህይወታችሁ ገብተው ሲወጡ ጥሩ ነገርም ይዘው ይወጣሉ፣ ከናንተ ጥሩ ነገርም ጥለውላችሁ ይሄዳሉ ማለት ነው። ገባችሁ? ያው ጎድተው አልጎዳትም። ነገር ግን በፍቅር ዙሪያ ደግሞ እንደዚህ ሲሆን ትንሽ ይከብዳል እና አሁን ላይ ግን በጣም የሚያናድድ ነገር ነው። ለምን? አንደኛ እርጉዝ ነች፣ ነፍሰ ጡር ነች። በዚህ ደካማ ጎኗ ገብቶ እንደዚህ ባይሆን አሪፍ ነው እና ባለፈው ራሱ ኤፍሬም ከወንድሙ ጎን ሆኖ ምናምን እንደዛ ሲል በጣም ታናደድኩ። ነገር ግን እውነት ትመነምናለች እንጂ አትበጠስም የሚለው አባባል ደርሶ አሁን ላይ የአብርሽ ፋይል ተገኘበት። አልተጻጻፍኩም፣ ምንም አይነት አላወራሁም፣ እኔ ምንም አይነት ፋይል አይገኝብኝም ብሎ ሽንጠጥ አድርጎ እሷን ክዶ ነበር። ነገር ግን እሷ አግኝታበታለች። ገባችሁ? አግኝታበታለች እና የምር በጣም የሚያሳዝን ህይወት ላይ ነው ያሉት። ፈጣሪ ያስታርቃችሁን። የሌላ ምንም አላላችሁ። ድራማም ከሆነ በትዳራችሁ ላይ ባታሟረቱና በትዳራችሁ ላይ ቀልድ ባትይዙ አሪፍ ነው ብዬ ነው የማስበው። ለተመልካች ራሱ ትንሽ ክብር የሚባል ነገር አለ። ብዙ ተመልካች ይወዳችኋል፣ ያከብራችኋል። እናንተን አክብሮና ወዶ ነው ሙሉ ቪዲዮአችሁን የተከታተለ በቃ ላይክ የሚያደርግ የሚወዳችሁ የሚከታተላችሁ። እናንተም ደግሞ ለተመልካች ክብር ይኖራችሁ። ጥሩ ነገር ፍቅረኛሞች ናችሁ፣ ያኔ ባልና ሚስት ናችሁ። በቃ ጥሩ ነገር ይዛችሁልን ነው